ሰላም ወደዚህ ገለጻ እንኳን በደህና መጣችሁ። ዛሬ የምናወራው ስለ አንድ በጣም የተለመደ ግን እውነቱን ለመናገር ብዙ ጊዜ በተሳሳተ መንገድ ስለሚገባን የጤና ችግር ነው፣ ስለ ጨጓራ አልሰር። አዎ፣ በዛሬው ገለጻችን ላይ እስኪ ከተለመዱት እምነቶች ጀርባ ያሉትን እውነተኛ ሳይንሳዊ እውነታዎችን እንመልከት። እስኪ ልጠይቅ፣ የሆድ ህመም አጋጥሞት የማያውቅ ማን አለ? ሁላችንም አይደል? ግን ዝም ብሎ ህመም ሳይሆን ሆድን በጩቤ እንደሚቆርጥ አይነት ከውስጥ የሚያቃጥል ስሜት። አዎ፣ ልክ እንደዛ አይነት ስሜት። ይሄ ስሜት ብዙውን ጊዜ የጨጓራ አልሰር የመጀመሪያውና ዋናኛው ምልክት ሊሆን ይችላል። እንግዲያው መጀመሪያ ከመንስኤውና ከህክምናው በፊት አልሰር ስንል ራሱ ምንድን ነው ማለታችን? ከዚሁ መሰረታዊ ጥያቄ እንጀምር። ያው ብዙ ጊዜ አልሰር ሲባል የሆነ የሆድ መቆጣት ወይም ምቾት ማጣት ይመስለናል፣ ግን ከዛ በጣም የከፋ ነው። እስኪ እንደዚህ እናስበው። የጨጓራችን ግድራ ከተማን የሚከላከል ጠንካራ ግንብ ነው ብለን እናስብ። አልሰር ማለት በቃ በዛ ግንብ ላይ የተፈጠረ ስንጥቅ ነው። ስንጥቅ ብቻ ማደዘብ እስከ ግንቡ ውስጥ ድረስ ዘልቆ የገባ እውነተኛ ቁስለት ወይም ቆዳዳ ነው ማለት ይቻላል። በጣም የሚያስገርመው ነገር ደግሞ ህመሙ የሚሰማበት ሰዓት ራሱ ልክ እንደ መርማሪ ታሪክ ቁስለቱ የት አካባቢ እንዳለ ትልቅ ፍንጭ ይሰጠናል። እንዴት? የጨጓራ አልሰር ከሆነ ምግብ እንደተበላ በቃ ከ15 እስከ 30 ደቂቃ ውስጥ ህመሙ ይባባሳል። የአንጀት አልሰር ከሆነ ደግሞ የሚገርመው ነገር ምግብ ሲበላ ህመሙ ጋብ ይላል፣ ግን ከ2-3 ሰዓት በኋላ ተመልሶ ይመጣል። ይህ ለሐኪሞች ምርመራውን ለማድረግ በጣም ወሳኝ ፍንጭ ነው የሚሆነው። ኦኬ፣ እንግዲያው አልሰር ምን እንደሆነ አሁን ግልጽ ሆኗል። አሁን ግን ወደ ትልቁ ወደ እውነተኛው ጥያቄ እንምጣ። መንስኤውስ ምንድን ነው? እዚህ ጋር ነው እንግዲህ ለብዙ ዓመታት ስናምንበት የነበረው ነገር ሁሉ ፍርክስክሱ የሚወጣው። እሺ፣ ትልቁ ግኝት ይሄ ነው። እስኪ የምናውቀውን እናስብ። አልሰርን ምን ያመጣዋል? ብዙ ሰው ውይ ጭንቀት ነው፣ ቅመም አታብዛ፣ አመጋገብህን አስተካክል ይላል አይደል? በቃ ለረጅም ጊዜ ስናምን የነበረው ይሄንን ነው። ግን ሳይንስ እውነታውን ሲያሳየን ታሪኩ ፈጽሞ ሌላ ነው። ሁለተኞቹ ወንጀለኞች አንደኛ ሄሊኮባክተር ፓይሎሪ የሚባል ባክቴሪያ፣ ሁለተኛ NSAIDs የምንላቸው የህመም ማስታገሻ መድኃኒቶች ናቸው። ይህ ምስል በቃ ሁሉንም ነገር በአጭሩ ይነግረናል። በደንብ ይዩት። ከአጠቃላይ የአልሰር በሽታዎች ውስጥ 95 በመቶ የሚሆነው ከ95 በመቶ በላይ የሚሆነው መንስኤ በቃ እነዚህ ሁለት ነገሮች ናቸው፣ H ፓይሎሪ እና NSAID የምንላቸው መድኃኒቶች። የቀረው 5 በመቶ ብቻ ነው ከሌሎች ነገሮች የሚመጣው። እንግዲያው እስኪ ከመጀመሪያው እና ከዋናው ወንጀለኛ ጋር እንተዋወቅ። ስሙ ሄሊኮባክተር ፓይሎሪ ይባላል። እመኑኝ፣ የተራ ባክቴሪያ አይደለም። በጣም ተንኮለኛ፣ በጨጓራችን ውስጥ ያለውን የአሲድ ባህር ተሻግሮ ለመኖር እና ለመራባት በቃ ፍጹም የተካና ብላህ ወራሪ ነው። ታዲያ ይሄ ባክቴሪያ እንደዚህ አደገኛ በሆነ የጨጓራ አሲድ ውስጥ እንዴት ነው የሚተረፈው? ምክንያቱም የራሱ የሆነ የመትረፊያ መሳሪያዎች አሉት። አንደኛ ዩሬዝ የሚባል ኤንዛይም ያመነጫል። ይህ ኤንዛይም በዙሪያው ያለውን አሲድ በማምከን የራሱን አስተማማኝ ቀጠና ይፈጥራል። ሁለተኛ ፍላጀላ የሚባሉ እንደ ጅራፍ ያሉ ፀጉሮች አሉት። በእነሱ እየዋኘ ወደ ጨጓራችን መከላከያ ሽፋን ውስጥ ይደፈካል። ሶስተኛ ደግሞ የጨጓራን ግድግዳ በቀጥታ የሚያቆስሉና የሚገዱ መርዛማ ኬሚካሎችን ይረጫል። በቃ ሙሉ ጥጥቅ ነው ያለው። የዚህ ባክቴሪያ ተጽዕኖ ምን ያህል ከፍተኛ እንደሆነ ለማየት ይህችን ቁጥር ብቻ እዩ። 90%። አዎ፣ በትክክል ነው የሰማችሁት። በትንሹ አንጀት መጀመሪያ ክፍል ከሚከሰቱት አልሰሮች ውስጥ እስከ 90% የሚሆኑት ተጠያቂው የአንድ ባክቴሪያ ብቻ ነው። እስቲ አስቡት። ግን H ፓይሎሪ ብቻውን አይደለም። አሁን ደግሞ ወደ ሁለተኛው ዋና ተጠያቂ እንለፍ። ይሄኛው ደግሞ ብዙዎቻችን ለራስ ምታት፣ ለወገብ ህመም፣ ለተለያየ ህመም ሳናስበው የምንወስዳቸው መድኃኒቶች ናቸው። ስቴሮይድ ያልሆኑ የህመም ማስታገሻዎች ወይም በምህጻረ ቃል NSAIDs የምንላቸው። እሺ፣ ታዲያ እነዚህ የተለመዱ መድኃኒቶች እንዴት ነው ጉዳት የሚያደርሱት? የሚገርመው በቀጥታ ጥቃት ሳይሆን የጨጓራን መከላከያ ስርዓት በማዳከም ነው። እንዴት መሰላችሁ? ለጨጓራችን ጥበቃ በጣም ወሳኝ የሆነ COX-1 የሚባል ኤንዛይም አለ። እነዚህ መድኃኒቶች እሱን ያጉቱታል። ይሄ ሲሆን ደግሞ የጨጓራን ግደዳ እንደ ጋሻ ሆኖ የሚከላከሉትን ፕሮስታግላንዲን የሚባሉ ንጥረ ነገሮች ምርት በከፍተኛ ሁኔታ ይቀንሳል። በቃ ጋሻው ሲወድቅ የጨጓራ ግደዳ ለአሲድ ጥቃት በቀላሉ ይጋለጣል ማለት ነው። እሺ፣
እንግዲያው ችግሩን አየን፣ ዋና ዋና መንስኤዎቹንም ለይተን አውቀናል። አሁን ደግሞ ወደ መፍትሄው እንምጣ። አልሰር እንዴት ነው የሚመረመረው? ከሁሉም በላይ ደግሞ እንዴት ነው የሚታከመው? በቃ አልሰርን በትክክል ለማወቅና ቦታውንም ለመለየት ወርቃማው መስፈርት ወይም ጎልድ ስታንዳርድ ተብሎ የሚታወቀው ምርመራ ኢንዶስኮፒ ወይም ኢጂዲ ነው። ይሄ ምንድነው? በቀላሉ ሐኪሞች በትንሽ ካሜራ አማካኝነት ወደ ጨጓራ ውስጥ ገብተው ቁስለቱን በአይናቸው በቀጥታ ያዩታል ማለት ነው። ከዚህ በላይ እርግጠኛ መሆን አይቻልም። በተለይ በኤች ፓይሎሪ ለተከሰተ አልሰር ዘመናዊ ሕክምና ሶስትዮሽ ጥቃት የሚባል ስልት ነው የሚጠቀመው እና በጣም ውጤታማ ነው። ስልቱ 3 መድኃኒቶችን በአንድ ላይ መጠቀም ነው። አንደኛው መድኃኒት የጨጓራን አሲድ መጠን በመቀነስ ቁስለቱ እንዲያገግም እንዲሽር ይረዳል። ሁለቱ ደግሞ የተለየ አይነት አንቲባዮቲኮች ሆነው ባክቴሪያውን ከምንጩ ድራሹን ያጠፉታል። የሚገርመው የሁሉ ሕክምና ከ10 እስከ 14 ቀን ብቻ ነው የሚወስደው። ችግሩን ከስር መሰረቱ ነው የሚፈታው። ኦኬ፣ ሕክምናው ተወሰደ፣ አልቋል። ከዛስ በኋላ አሁን እስኪ ስለማገገምና ከሁሉም በላይ ስለ መልካሙ ዜና እናወራ። ሕክምናው ለምን ይህን ያህል ወሳኝ እንደሆነ ታውቃላችሁ? ምክንያቱም ሕክምና ካልተደረገለት አልሰር ዝም ብሎ አይቀመጥም። በጣም ከባድ ወደሆኑ ችግሮች ሊያመራ ይችላል። ለምሳሌ የውስጥ ደም መፍሰስ ሊያስከትል ይችላል። የባሰ ደግሞ የጨጓራ ግድግዳ እንዲበሳ ሊያደርግ ይችላል። ወይም ደግሞ የጨጓራ መውጫን በመዝጋት ለሕይወት አስጊ ሁኔታ ሊፈጠር ይችላል። ስለዚህ ሕክምናው አማራጭ አይደለም፣ ግዴታ ነው። ግን ከነዚህ ሁሉ አስፈሪ ነገሮች ባሻገር በጣም ትልቅ የምስራች አለ። ይችን ቁጥር በደንብ ይዩት፣ ከ90% በላይ። አዎ፣ በአሁኑ ዘመን ባለው ሕክምና ከ10 የአልሰር ህመምተኞች 9ኙ ሙሉ በሙሉ ይድናሉ። ይሄ በሕክምና ታሪክ ውስጥ ካሉ ታላላቅ የስኬት ታሪኮች አንዱ ነው። በእውነት ይሄ ስኬት ምን ያህል ትልቅ እንደሆነ ለማስረዳት እስኪ ይህንን አስቡት። ባሪ ማርሻል እና ሮቢን ዋረን የተባሉ ሳይንቲስቶች ኤች ፓይሎሪን ከማግኘታቸው በፊት አልሰር ለዘመናት ስር የሰደደ ተደጋጋሚ ሰውን የሚያሰቃይ ህመም ነበር። የእነሱ ግኝት ግን ይህንን ሁሉ ቀይሮ አልሰርን በቀላሉ በሜድን ኢንፌክሽንነት አስመዘገበው። አስቡት፣ ይሄ አብዮታዊ ግኝታቸው የ2005 የኖቤል ሽልማትን አስገኝቶላቸዋል። ይህ ግኝት የሕክምናውን ዓለም እንዴት እንደቀየረው አይተናል። ይሄ ደግሞ ወደ አንድ በጣም አስገራሚ ጥያቄ ወስደናል። ዛሬ ላይ እንደ ስር የሰደደ መፍትሄ የሌለው ችግር የምንቆጥራቸው በሽታዎች ግን ምናልባት ልክ እንደ አልሰር የሆነ የተደበቀ ኢንፌክሽን ውጤት ቢሆንስ? በቀላል ሕክምና ሊጠፉ የሚችሉ ቢሆንስ? እስኪ ያስቡበት። ሌላ የትኛው ህመም እንዲህ አይነት ምስጢር ደብቆ ሊሆን ይችላል?